መልካም የቻናላችን ቤተሰቦች የ2017 የኢንትራንስ ውጤት ከመለቀቁ አንፃር ብዙ ጥያቄ ሶሻል ሚዲያ ላይ እየተጠየቀ እንዳለ እናውቃለን። የ2017 የሪሚዲያል ፕሮግራም ማለፊያ ውጤት ስንት ነው ተብሎ ብዙ የ2017 የኢንትራንስ ፈተና የተፈተኑ ተማሪዎች ከ50% በታች ያመጡ ማለት ነው እየጠየቁ ያሉ በጣም መመለስ ያለበት ጥያቄ ነው። በዚህም ቪዲዮ የ2017 የሪሚዲያል ፕሮግራም ስንት ሊሆን እንደሚችል ከ2016 ዓመተ ምህረት አንፃር እንደዚሁም ዶክተር ብርሃኑ ነጋ ትላንት በሰጡት መግለጫ እንደተናገሩ ከሆነ በፐርሰንት ስንት ሊሆን እንደሚችል ዳይሬክትሊ ኤግዛክት ፖይንቱን ባይናገርም በአቨሬጅ ማስቀመጥ እንደምንችል በዚህ ቪዲዮ እነግራችኋለን። ግን ከዛ በፊት የዶክተር ብርሃኑ ነጋ መግለጫ አይተን ትንሽ ሰከንዶችን አይተን ወደ ቪዲዮአችን እንገባለን። ግን በዚህ ቪዲዮ ቶሎ ብለን የአዳዲስ መረጃዎችን ስለ ሪሚዲያል እንድናቀርብላችሁ ከፈለጋችሁ በፍጥነት የኛ ቻናላችንን አሁኑኑ በዚህ ቪዲዮ 1000 ሰብስክራይብ መግባት አላማ ስላለን ሰብስክራይብ ማድረግ እንዳረሱ። ዳይሬክትሊ ወደ ቪዲዮ ትንሽ ሰከንዶችን ሰምተን እንመለሳለን ማለት ነው። እንትሩ በጣም አስደንጋጭና በጣም የወረደ ስለሆነ ነበር እንትን ያደርገው። አሁን የምናደርገው እየጨመርነው ነው የምንሄደው። በሪሚዲያል የሚገባው ተማሪ የመግቢያ ቁጥሩን ከፍ እያደረግነው እና እንደሰማችሁት ነው ማለት ነው። እንደዚህ ዶክተር ብርሃኑ ነጋ እንደዚህ ሲሉ ተሰምቷል። አይ ነው በጣም ትንሽ አስደንጋጭ ሊሆን እንደሚችል ግን ጄኔራሊ ስለ ዘንድሮ የሪሚዲያል ፕሮግራም አንድ በጣም ሹር ሆኜ የምነግራችሁ ማወቅ ያለባችሁ ነገር ሁሌም የኢንትራንስ ኤግዛም ፈተና ማለት ነው ሁሌም የተማሪ ማለፍ ብዙ ተማሪ የሚያልፍ ከሆነ የሪሚዲያል ፕሮግራም የማለፊያ ውጤትም ከፍ እንደሚል በጣም ሹር ሆኜ ነው የምነግራችሁ ማወቅ አለባችሁ ማለት ነው። ዘንድሮም ከፍ እንደሚል ማወቅ አለባችሁ ማለት ነው። ግን እንደምታውቁት ዘንድሮ 8.4 የሚሆን ሰው ተማሪ እንዳለፈ ይታወቃል። ስለዚህ አንድ ጄኔራሊ ማወቅ ያለባችሁ ነገር በፐርሰንት ካለፈው ዓመት ከፍ እንደሚል ማወቅ አለባችሁ። ግን ጄኔራሊ ዶክተር ብርሃኑ ነጋ እንዳሉት ከሆነ ከ40 እስከ 50% ሊሆን እንደሚችል ሲናገሩ ተሰምተዋል ማለት ነው። ከ40 እስከ 50% ግን ምን ማለት ነው ለምትሉ ተማሪ ከ40 እስከ 50% ምን ማለት ነው? ጄኔራሊ ዶክተር ብርሃኑ ነጋ እንዳሉ ግን ከዛ በፊት የነሱ ዓላማ የዘንድሮ የ2018 ማለት ነው የሪሚዲያል ፕሮግራም የሪሚዲያል ፖይንቱን ከፍ አስብሎት ሪሚዲያል ፕሮግራም የሚገባ ተማሪ ዝቅ ማለት ነው ጄኔራሊ ዓላማቸው ማለት ነው። ስለዚህ 40 እስከ 50% ምን ማለት ነው ካላችሁ ለጄኔራሊ ለወንዶች እስከ 240 ጀምሮ ማለት ነው ነጥብ ላመጡት ማለፍ ይችላሉ ማለት ነው። ይሄ ስፔሲፊክ አድርጎ ባይናገሩም በአቨሬጅ እንደዚህ ሊሆን እንደሚችል እንደዚሁም ለሴቶች ደግሞ ከ220 እስከ 200 ከማክሲመም እስከ 230 ሊሆን እንደሚችል በአቨሬጅ ልናስቀምጠው እንችላለን ማለት ነው። ስፔሲፊክ ባይናገሩም ነጥቡ በዚህ አቨሬጅ ውስጥ ሊሆን እንደሚችል ገምታለሁ ብዬ አስባለሁ። ግን ቶሎ ብዬ አዳዲስ ነገሮች ስለ ሪሚዲያል ሲኖሩ ቶሎ ብዬ እንዳደርሳችሁ ፕሊዝ ይህን ቪዲዮ ሰብስክራይብ ማድረግ እንዳረሱ። በሌላ ቪዲዮ እስክንገናኝ ድረስ ጉድ ላክ።